በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ኤጲፋንዮስ። ይህ ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹ በኦሪት ሕግ የጸኑ አይሁድ ናቸው። እነርሱ ድሆች ናቸው። አባቱ ገባ ስለነበረ ይህን ቅዱስ አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱ ነው። እናታቸውን የኦሪትን ትምህርት በማስተማር አሳደገቻቸው። እናቱ አህያውን እንዲሸጠውና ከእርሱም እንዲያተርፍ በሽያጩ እንዲረዳ ኤጲፋንዮስን መከረችው። ሊሸጠው ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፈላታዎስ የሚባል ተገናኘው። ያንን አህያ ሊገዛው ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኮላሊት ረገጠው። በምድር ላይ ወድቆ ለመሞት ደረሰ። የአባ ፈላታዎስን በመስቀል ምልክት ኮላሊት ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስ ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕመም እንዳልነካ ሆነ። ከዚያ በኋላ አባ ፈላታዎስ በዚያን ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስን እሊህ ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ ፈላታዎስን ጠየቀው። እርሱ እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህንን በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያ ወራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋንዮስ ወስዶ የኦሪትን ሕግ በማስተማር አሳደገው። የሚሞትበት በቀረበ ጊዜ ልጅ ስለሌለው ጥሪቱ ሁሉ አውርሶ የኦሪትን ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ልክዮስ የሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ደሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብ ስለሌለው የሚለብሰውን የጸጉር አጽፉ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህ ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትህ ምንድን ነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኮስም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያን ትምህርት ሥርዓትን ሁሉ ተማረ። ኤጲፋንዮስን ኤጲስቆጶሱ እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኮስ መሆን አይገባም አለው። ኤጲፋንዮስን ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡ ሁሉ ለድሆችና ለምስኪኖችን፣ ለባለቴቶችን፣ ለሞት ልጆችን፣ ለአብያተ ክርስቲያናት ሰጠ። መጽሐፍትንም ለእርሱ ገዛ። ከዚያ በኋላ መነኮሰ። ለእርሱ እህቱም ለጥምቀት ምክንያት ወደሆነ ስሙ ልክዮስ ወደ ተባለው መነኮስ ገዳም ገባ። ዕድሜውንም 16 ዓመት ነበር። ከዚያ በኋላ ታላቁ አባ ኤላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስና ሕግን የክርስትና ሥርዓትን አስተማረው። የእግዚአብሔር ጸጋ አድሮበት የቤተ ክርስቲያን ሕግ ሥርዓት የምንኩስናንም ሕግ በጥቂት ቀኖችን አጠና። ከዚያ በኋላ ታላላቅ ተአምራትን በመስራት ሙታን እስከሚያስነሳቸው ሰይጣናትን ከሰዎች ላይ እስኪያወጣቸው ውሃ ከሌለበት ከደረቅ ቦታ ውሃ እስከሚያፈልቅ ያለ ጊዜው ብዙ ዝናብም እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱ ወሬ አዋቂነቱን ተሰማ። ከእርሱ ጋር ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውን ገለጠላቸው። በእርሱ ትምህርት አምነው የክርስትና ጥምቀትን አጠመቃቸው። እንዲሁ ጥበበኛና ጥበበኞች የዮናናውያን ትምህርትን በትምህርቱ ተመለሱ። ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ውስጥ ገቡ። መምህር ቅዱስ ኤላሪዮስን በቆጵሮስ
ሀገር ኤጲስቆጶስነት እንደሚሾም ትንቢትን ተናገረለት። ወደዚያ ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲሁ አለው፣ ኤጲስቆጶስነት ሊሾሙህ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆነዋልና። ቅዱስ ኤጲፋንዮስንም ወደ ቆጵሮስ ሄዶ መምህሩ ቅዱስ እላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ የደሴት ኤጲስቆጶስ ባረፈ ጊዜ በዚያ ስሙን ቅዱስ ኤጲፋንዮስ ምግቡንም ሊገዛ ወደ ገበያ ገባ። ከእርሱ ጋር 2 መነኮሳት አሉ። ደግሞም በዚያ ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበር። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያ ሂድ፣ በእጁ 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋርም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እርሱ ያዝ፣ በእጁ ያለውን አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስ የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዳዘዘው አደረገ። በአመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሸመው። በ3ኛ ቀን ኤጲስቆጶስነት ሸመው። ከዚያ በኋላ ሽማግሌዎች ኤጲስቆጶስ የኤጲፋንዮስ ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስን ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱ ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር የሚወድለት በሽሞቱ ሆኖ በበጎ ስራ ላይ ጸና። ጥቂት ያላቸው መድኃኔዓለም ክርስቶስ አምላክ ይማረኝ። ጥቅም ያላቸው ብዙ ድርሳኖችን ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕድ ዕቃዎችን የሚመገብባቸው በውሰት ወሰደ። እነርሱንም ወርቅና ብር ናቸው። ቅዱስ ኤጲፋንዮስ ሸጣቸውና ለድሆችና ለምስኪኖችን መጸወታቸው። አባ ዮሐንስ እንዲመልስለት ባሸ ጊዜ ያን ጊዜ ምንም አልመለሰለትም። በክብር ባለቤት በጌታችን ኢየሱስ ክርስቶስ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ይዞ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስ ወደ እግዚአብሔር ጸለየ። የአባ ዮሐንስ ዓይኖቹ የዚያን ጊዜ ታወሩ። ከዚያ በኋላ ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደው። ዓይኖቹን ይገልጥለት ዘንድ ለመነው። 2ኛ ጊዜ ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑን ገለጠለት። የማዕድ ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ቅዱስ ዮሐንስ አፈወርቅን መሻርና መሳደድ ወደ እርሱ መጥቶ ይረዳት ዘንድ አውዶክስያን ንግሥት ጽፋ ወደ እርሱ ላከች። በዚያን ጊዜ ሊያስታርቃቸው በመካከላቸው ሰላምን ሊያደርግ ሽቶ ወደ ቆስጠንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስ አልሰማችውም። ዮሐንስንም ከሽሞቱ ካልሻርከው፣ ይህን ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታት ቤቶችን እከፍታለሁ አለችው። ቅዱስ ኤጲፋንዮስ ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግን እያሰበ ይጨነቅ ነበር። የንግሥት ባሮች ግን እነሆ ቅዱስ ኤጲፋንዮስ ቅዱስ ዮሐንስ አፈወርቅን ከሽሞቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስ ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ስሜትህ እንደማትደርስ እወቅ አለው። ኤጲፋንዮስን በመልእክቱ መልሶ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩትን ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚያ በኋላ ወደ መንበረ ስሜቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርንም የዮሐንስ ጽድቅ ሊገልጥ ከመንበረ ስሜቱ
ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የዮሐንስ አፈወርቅ ክብር ሊገልጥ ቅዱስ ዮሐንስም በተሰደደበት የቅዱስ ኤጲፋንዮስ ክብር ሊገልጥ እግዚአብሔር የቅዱስ ዮሐንስ ዕረፍቱን በስደት አደረገ። የከበረ ኤጲፋንዮስ የሚያርፍበትንም ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱ ኤጲስቆጶሳትን እንዲሆኑ ነገራቸው። በሰላምታም ተሰናበታቸውና ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን አሜን። እኛንም በጸሎቱ ይማረን አሜን። በረከቱ ከእኛ ጋር ለዘላለሙ ይኑር አሜን።